ሻሎም ቅዱሳን የእግዚአብሔር ሰላምና ጸጋ ይብዛላችሁ። የእግዚአብሔር ቃል ሲናገር በዘጸአት መጽሐፍ ምዕራፍ 15 ቁጥር 3 ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላል። ምናልባት የጠላት ፈተና በርትቶባችሁ እግዚአብሔር የሚያይ የማይሰማ የመሰላችሁ ሁሉ እግዚአብሔር ዛሬ እንዲህ ብሎ ተናግሮኛል፣ ሰልፉ የኔ ነው በላቸው ብሎኛል። እግዚአብሔር ስለናንተ ይዋጋላችኋል። እግዚአብሔር ዛሬ ሰልፍሽን ይሰለፍልሻል። እግዚአብሔር ዛሬ አንተን ሰልፍ ይሰለፍልሃል። እግዚአብሔር ደግሞ በሰልፍ ኃያል ነው። እግዚአብሔር በሰልፍ ብርቱ ነው። መጽሐፍ ቅዱስ በሌላም ስፍራ ሲናገር እንደዚህ ይላል፣ ይሁዳን ሊወጉ በወጡ በአሞንና በሴን ተራራ ሰዎች ላይ ድብቅ ጦርን አመጣባቸው ይላል። በዚህ ሰልፍ ውስጥ በዚህ ጦርነት ውስጥ የምትሰለፉ እናንተ አይደላችሁም አለ እግዚአብሔር። ሰልፉ የኔ ነው ይላል እግዚአብሔር። ዛሬም እግዚአብሔር ስለናንተ ይዋጋላችኋል። ሰልፍ የበረታባችሁ፣ በስራ ቦታ ሰልፍ የበረታባችሁ፣ በትዳራችሁ ሰልፍ የበረታባችሁ፣ በሁሉ አቅጣጫ ሰልፍ በርትቶብኛል ለምትሉ ለናንተ መልእክት አለኝ። ሰልፉ የጌታ ነው። እግዚአብሔር ስለናንተ ይሰለፋል። እግዚአብሔር ስለናንተ ይዋጋላችኋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። በኢያሱ መጽሐፍ ምዕራፍ 10 ቁጥር 12 ላይ አሞራውያንን ለእስራኤላውያን በእጆቻቸው አሳልፎ በሰጠበት በዚያን ቀን ኢያሱ በእስራኤል ጉባኤ ወይንም በእስራኤል ሕዝብ መካከል ቆሞ እግዚአብሔርን እንዲህ ብሎ ተናገረው፣ ጠላቶቼን እስካጠፋቸው ድረስ ፀሐይ በገባኦን ጨረቃ ደግሞ በኤሊም ሸለቆ ትቁም ብሎ ተናገረ ይላል። ፀሐይም በገባኦን ጨረቃም በኤሊም ሸለቆ አንድ ቀን የሚያክል ዘገየ ይችላል፣ ለመግባትም አልቸኮለችም ይላል። ኢየሱስ ክርስቶስ ጌታ ነው። ምክንያቱም እግዚአብሔር ለእስራኤላውያን ልጆች ይዋጋላቸው ነበር እንጂ ይላል። እግዚአብሔር ስለናንተ ዛሬም ይዋጋል። እግዚአብሔር ዛሬ ስላንቺ ይዋጋል። እግዚአብሔር ዛሬም ተዋጊ ነው። ከኔ ጋር በእምነት እንጸልያለን። እግዚአብሔር ሰልፋችሁን ይሰለፋል። እግዚአብሔር ውጊያችሁን ይዋጋላችኋል። በእግዚአብሔር ፊት ደግሞ የሚቆም አንዳች ነገር የለም። እንዲሁም በሕይወታችሁ ታላቅ ምርኮ ይሆናል። ሰልፉን እግዚአብሔር ይሰለፍላችኋል። ሰልፉ የእግዚአብሔር ነው። እግዚአብሔር ተዋጊ ነው። ከኔ ጋር እንጸልይ። አባት እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንዲህ ብዬ ይህንን ቃሌን ለሚሰሙት ወንድሞችና እህቶች ጸልያለሁ። በሰልፍ ውስጥ ላሉ ጸልያለሁ። ነገር ለከበደባቸው ጸልያለሁ። የጠላት ፈተና በዝቶባቸው ለሚጨነቁ፣ ጉልበት ላጡ፣ ኃይል ላጡ ጸልያለሁ። አባት ሆይ በጌታ በኢየሱስ ክርስቶስም ሰልፉ ከሕይወታቸው ይበተን። ሰልፉ ከዙሪያቸው ይበተን። ሰልፉ ከትዳራቸው ይበተን። ሰልፉ ከሥራ ቦታቸው ይበተን። የጠላት ሰይፍ አሁን በጌታ በኢየሱስም እንዲበተን እኔ ጸልያለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በአንድ በኩል ይመጣሉ፣ በሰባት አቅጣጫ ይበተናሉ ተብሎ ተጽፏል። በአንድ አቅጣጫ የመጡ ወደ ሕይወታችሁ የመጣ የጠላት ፈተና በሰባት አቅጣጫ በኢየሱስ ስም እንዲበተን እኔ ጸልያለሁ። ሰልፉ የእግዚአብሔር ነውና በጌታ በኢየሱስ ክርስቶስም ሰልፍ በርትቶባቸው ላሉ ወንድሞችና እህቶች ጸልያለሁ። በዚህ ሰዓት በእነሱ ላይ የበረታ የጠላት ሰይፍ አሁን በጌታ በኢየሱስ ክርስቶስም ሰልፉ ሁሉ የተበተነ ይሁን። በናዝሬቱ ጌታ በኢየሱስም ከቤታቸው ይበተን፣ ከሕይወታቸው ይበተን፣ ከኑሯቸው ይበተን፣ ከትዳራቸው ይበተን፣ ከልጆቻቸው ዙሪያ ይበተን። የትኛውም የጠላት ኃይል አሁን የፈረሰ ይሁን። ሰልፉ የእግዚአብሔር ነው እያላችሁ ኮንፌስ አድርጉ። እግዚአብሔር ስለ እናንተ ይዋጋላችኋል። ሻሎም